እንደ ኢትዮጵያዊ እግዚአብሔር ያበርታችሁና ቀይ ባህር አካባቢ ላይ 12 በመቶ የዓለማችን ነዳጅ የሚተላለፍበት ነው። ዝጉት። ጌታ ብርታቱን ይስጣችሁ። እንደዘጉት ነው ሁሉም ኢትዮጵያ እየጸለየ ያለው ለማለት ያለው። እኔ ግን አይ ቲንክ ኢሳያስን ቀድሞ መምታት አልነበረባቸውም ከኢራን በፊት ብለህ ታስብ። ማን አሜሪካኖቹ ኢሳያስን ቀድሞ ይመቱ ኖሮ ሞር ይሄ ሬድሲ ላይ ጠንካራ የሚባል ፖዚሽን ይዘው ይንቀሳቀሱ ነበር። ቀድመህ ኋላ ምናምን የምትለው ነገር በዛ ደረጃ ካልኩሌት የምታደርገው ነገር ያለ አይመስለኝም። አሁን ኢትዮጵያ በተለይ ባለችበት ነባራዊ ሁኔታ የምናሰላውም ነገር አይመስለኝም። ኢትስ ቬሪ ኢዚ ምልህ አሁን ሁቲዎች ለምሳሌ ቀይ ባህር ላይ ምክንያት ነው የሚፈለገው። ስትሬት ኦፍ ሆርሙዝ ከተዘጋ ዞረው እየሄዱ ከሆነ ነዳጅ መርከቦች በነፃነት እንዳይዘዋወሩ ሁቲዎች እዛ አካባቢ ላይ እንቅፋት ምናምን የሚፈጥሩ ከሆነ ይሄ ለእኛ ቢሹት የማይገኝ እድል ነው ማለት ነው። እኔ ግን ከሁሉም እዚህ ጋር አብይ አህመድ የሚጫወተው ሚናም እንድትነግሩኝ ነው የምፈልገው። በጣም አንደርስትሜት የተደረገ ሰው ነው ይሄ ሰውዬ። አረቦቹ ተሰደው አይዞህ አይተናነቅህ፣ ግን ዝም ብለህ የታየህ ነገር ኳሊቲ ነገር የለም። በቃ የእሱ እድል ምንድን ነው? በቃ አሁን ሬድሲ መቆጣጠር ይፈልጋል። ኢፍኖት ባይዘው የሬድሲ እንደ በፊቱ በሁቲ ምናምን የሚበጠበጥ ብቻ አይመስልም። ለሁቲዎች እነዚህ ሰዎች እነዛን መጥፎ በቃ ፈጣኖቹ እነዚህ ካሚካዚ ድሮኖችን ከሰጧቸው እኮ በቃ ሊታል እኮ ናቸው። አስፈሪ ኃይል ነው እኮ ሁቲ የሚሆኑ። አንተ የንግድ መርከብ ይዘህ ስትሄድ ሬክለስ ሆነው ተኩሰው ሊመቱት ይችላሉ። ፖይንቱ ምንድነው? ቁም ነገሩ ምንድነው? ከዚህ ውስጥ እንደ ሀገር አሁን እዚህ ጋር ፋኖ ምናምን የምንባባልበት ነገር አይደለም። ፋኖም ኦነግም ምናምን ለመባባል መጀመሪያ ሰርቫይቭ ማድረግ አለብን። እንደ ሀገር ሰርቫይቭ ማድረግ አለብን። ሰርቫይቭ ካላደረግን አድቫንቴጅ ነው የሚወሰድብን። አሁን እኔ እዚህ ጋር እነሱ ማለት አይደለም፣ እኔ ሌላ ነገር መስማት አልፈልግም። እኔ አሁን እዚህ ጋር መጥቼ እንደ ፋኖ እንደ ኦነግ ምናምን ብትለኝ ብቻ አንጠልጥዬ ላወርደው ሁሉ እችላለሁ። እንደ ሀገር ምንድነው ማድረግ ያለብን በሚለው ላይ ማውራት አለብን ብዬ አስባለሁ። ስናወራ ግን እንደ ፋኖም እንደሆነ ግን ተቀምጠን ለሀገራችን ለጋራ ቤታችን በሚጠቅመን ጉዳይ ላይ ሰርቫይቭ ካደረግን ህልውናችን በዚህ ጋር ማይኮ አይቻለሁ እንደነ ማይኮ ያሉ ሰዎችን አስገብተንም አቴንሽናችንን ዳይቨርት እንዲያደርጉ መፍቀድ የለብንም። በጣም ስማርት መሆን አለብን። ቢችሉ አሁን መግባት ይፈልጋሉ ነው አሁን ከነሱ ጋር የምንዋይበት እድል የምንሰጥበት ጊዜ አይደለም። ሲሪየስ መሆን ካለብን ሲሪየስ፣ እያንዳንዱ ኮንቨርሴሽን ማተር ያደርጋል። ወገኖቻችን ያደምጣሉ። እንደ ሀገር እንዴት ነው ሰርቫይቭ የምናደርገው ከዚህ እየመጣ ካለው ነገር? ከዛ የት ይሄዳል? ከዛ ደግሞ ወደ የብሔራዊ ቡድን መለያ አውልቀን ደግሞ የክለብ መለያ ለብሰ ደግሞ እንደ ቡና እንደ ጊዮርጊስ ታወራለህ። ብሔራዊ ሊግ የምትጫወት ደግሞ የውሽ